ጨረስኩኝ ውዶቼ፣ ጨረስኩ ኮንትራቴን። እንኳን ደስ አለሽ በሉኝ። ያው ማለት ብዙዎች በጣም ብዙ አመት ትኖራላችሁ። ለኛ ለአዳዲሶቹ ደግሞ በቃ ይቺ 2 አመት በጣም ብዙ 10-20 አመት ነው እየሆነብን ያለው። ለምን እንደሆነ አላቅም። እና ለማንኛውም እኔ ጨረስኩኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ጀማ ደህና ናችሁ? እኔ ያለው አልሐምዱሊላህ ደህና ነኝ። ሰላም ሰላም ብያለሁ ክርስቲያን ወገኖቼ። እንኳን ወደ ሀሊማ ዩቲዩብ በሰላም መጣችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አዲስ ነኝ ገና አበረታቱኝ እላችኋለሁኝ ውዶቼ እና እላችኋለሁ። መግቢያ ላይ እንደነገርኳችሁ ጨረስኩኝ ኮንትራቴን። እንግዲህ እንደኔ ኮንትራታችሁን የጨረሳችሁ ወደ ሀገር ለመግባት ያሰባችሁ ወይንም እዚሁ መቀጠል ያሰባችሁ እንግዲህ አላህ ያሳካላችሁ ነው የምለው። ወደ ሀገር ለመግባት እቅድ ያላችሁ አንቀጥልም እንገባለን ያላችሁ ልጆች እንግዲህ ያው በሰላም ለሀገራችሁ ያብቃችሁ እንላለን እና ወደ ሀገር ስገቡ ጥንቃቄ እያደረጋችሁ በተለይ ኪሎ ላይ አሁን ኤርፖርት ላይ በጣም ብዙ ልጆች እየተሰቃዩበት ያለው ጉዳይ ምንድን ነው? ኪሎ ማለት ከዚህ ሰዎቹ 10 ኪሎ ምናምን እንደዛ ነው። አንዳንዶቹ ያው ሁሉም አንድ አይነት አይደሉም። አንዳንድ ጥሩዎች አሉ የሚናገሩ ይሄን ያክል ኪሎ ነው የቆረጥኩልሽ እና በዛ መሰረት እቃሽን አስተካክል የሚሉ፣ አንዳንዶች ደግሞ እሷ በጣም ብዙ እቃ ስትሰበስብ ዝም የሚሉ፣ እነሱ ግን የሚቆርጡላት 10 ኪሎ ነው። ከዛ ውጭ ያለውን አይቆርጡም። እና እንደዚህ አይነት አሰሪዎችም ስላሉ ያንን ነገር እናንተ እቃ ከመግዛታችሁ ምናምን በፊት ጠይቁ፣ ስንት ኪሎ እንደሚቆርጡላችሁ አብረው ስንት ኪሎ እንደሆነ። ቢያንስ እዛ ጋር እነሱ ትንሽ ኪሎ ከሆነ የሚቆርጡላችሁ እናንተ ብሩን ብትጨምሩ ይሻላችኋል። ብሩን ጨምራችሁ ከዛ በኋላ እቃችሁን ብትገዛዙ። ምክንያቱም ኤርፖርት ላይ በጣም ውድ ነው፣ በኪሎ 70 ሪያል ነው። ስለዚህ ያንን ማውጣት በጣም ከባድ ነው። እዚህ ጋር ግን አብራችሁ ከሆነ በጣም ትንሽ ብር ነው፣ ብዙ ብር አይደለም። እና ስለሆነ ለፍታችሁ ብራችሁ ከስሩ እጠቀምበታለሁ ሀገር ላይ ብላችሁ የገዛችሁትን እቃ ኤርፖርት ላይ ጥሎ መሄድ በጣም ከባድ ነው። በጣም ነው የሚያመው። ደግሞ ላፊ ወጪም አውጥቶ ያንን እቃ ይዞ መግባት ኪሳራ ነው፣ በጣም ኪሳራ ነው። እኔ አሁን በቅርብ ከዚህ ከኛ ጋር የሄደች ልጅ አለች እና አልጠየቀቻችሁም። ልጅቱ ምንም አታውቅም ነገሮች ምናምን እንደዚህ በቃ 56 ኪሎ ይፈቀዳል፣ 23 ኪሎ እና 10 ኪሎ ይዞ መግባት ይቻላል ምናምን የሚል ነገር ያው ሰምታለች። እንደዚህ ቲክቶክ ላይ ምናምን እንደዚህ ይለቀቅ የለ እና እሷ ያንን ነገር ነው ያሰበችው። በቃ ገዛዛች ምናለች 56 ኪሎ አዘጋጀች። ሰዎቹ ግን የቆረጥኩላት 10 ኪሎ ነው። አስቡት፣ 46ቱ ኪሳራ ማለት ነው። ከዛ ኤርፖርት ስትሄድ ትኬቷን አላየችም እሷ። የተቆረጠ 10 ኪሎ ነው። 46 ኪሎ ምን ታደርገው? ከዛ ወደ 2500 ሪያል ከፍላ አሳለፈች ያንን እቃ። አስቡት እንግዲህ ምን ያክል ኪሳራ እንደሆነ። ያ ብር ማለት ለሷ ቀላል አይደለም። እዚህ እነሱ ጋር ስንት ስቃይ አይታ ስንት መከራዋን አይታ ያመጣችው ገንዘብ ነው። ያንን ለማገኝ ያው መቼም እናውቀዋለን ሁላችንም በያለንበት ሁኔታ እያሳልፍን ያለውን ስቃይ ማለት ነው። እና 2 ጊዜ ከመክሰር በቃ መጀመሪያ ላይ እነሱ ስንት ኪሎ እንደሚቆርጡላችሁ ጠይቃችሁ ከዛ በኋላ እቃችሁን ብታስተካክሉ የተሻለ ነው። 2 ጊዜ ከመክሰር ይሻላል። በዛ ላይ ደግሞ ብዙ እቃ ተያዙ ከዚህ ሀገር ማለት ሁሉም ነገር ሀገራችን ላይ አለ፣ ዋጋውም ቢሆን ማለት ነው። ብሩን አሁን እዚህ ጋር የምንገዛበትን ብር ወደ ኢትዮጵያ እያዞራችሁ ብታስቡት ምንም ያክል ልዩነት የለውም። እንደው በጣም 100 ብር 200 ብር በኢትዮጵያ እንደው እንደዛ ልዩነት ቢኖረው ነው። ከዛ ውጭ ምንም ልዩነት የለውም። እና በቃ 10ን ኮተት ይሄ ልብስ ምናምን ይሄ ቤት እቃ ምናምን እያላችሁ ከዚህ ጋር ኮተት ባትሰበስቡ ይሻላል ባይ ነኝ። በቃ እንደዚህ ሆኑ። አንዳንድ ወሳኝ የሆኑ አልባሳትን በቃ እንዲሁ የተወሰነ
እንደዛ አይነት ነገር ይዛችሁ ብትገቡ ይሻላል። ከዛ ውጭ ወርቅ ግዙ። በቃ ምንም የማያከስር ምንም ማይል ምንም እንትን ሊያደርጋችሁ የማይችል ነገር እሱ ነው። ከዛ ውጭ ያለው ነገር ምንም ትርጉም የለውም። ትርፉ ኮተት ነው። ሀገርም ገብታችሁ እና እንደዛ ከመሆን እዚሁ አስተካክላችሁ ብትገቡ የተሻለ ነው ባይነኝ። ለመቀጠል ደግሞ ያሰባችሁ መጀመሪያ ተነጋገሩ። ኮንትራታችሁ ከማለቁ በፊት 1 ወር 2 ወር በቃ 3 ወር ሲቀረው ምን ያክል ብር እንደሚጨምሩላችሁ አስቀድማችሁ ጠይቁ። እናንተ እንደምትፈልጉት አይነት የማይጨምሩላችሁ ከሆነ ወይ ትቀይራላችሁ ወይ ወደ ሀገር ገብታችሁ ወደ ሌላ ሀገር ትመጣላችሁ። ለምን ይሄንኛው ኮንትራታችሁ አልቆ ያንኛው አዲሱን ኮንትራታችሁን ከጀመራችሁ በኋላ ደሞዝ ሲሰጧችሁ አይ እኔ እኮ ይሄን ያክል ነው ብትባሉ በጣም ነው የሚያናድደው። በጣም ከባድ ነው። ለምን እናንተ ይጨመርልኛል ብላችሁ የምታስቡት ደሞዝ ሌላ ነው። እነሱ ደግሞ የሚጨምሩላችሁ ደሞዝ እናንተ ከምታስቡት በታች ሲሆን በጣም ያናድዳል። ስለዚህ ያ ከመሆኑ በፊት ሁሉንም ነገር ቅድመ ጥንቃቄ መውሰድ ይጠቅማል። አስቀድማችሁ ምን ያክል እንደሚጨምሩላችሁ ተነጋግራችሁ ኮንትራታችሁን ማደስ ላችኋለሁ ውዶቼ። የምር በጣም ጠፍቻለሁኝ። ጉንፋን ይዞኝ ነበርና የከረምኩት በቃ ቪዲዮ ከለቀኩ በጣም ቆይቻለሁ። አሁን ራሴ ያው የተወሰናለ ግን ቢሆን ይሻላል። በቃ ምን እንደሆነ አላውቅም። ማለት የሆነ የህመም ስሜት ያናክል የለውም። ግን በቃ ድምፄን ነበር ዝግት አድርጎኝ የከረምኩት። ከ2 ሳምንት በላይ ሆነኝ። በቃ ምንም የማወራው ነገር ምንም አይሰማም። ድምፄን ዝግትግት አድርጎኝ ነበር የከረምኩት። አሁን ላይ እንኳን አልሐምዱሊላህ የተወሰነ ያው እንደ በፊቱም ባይሆን ማለት ደህና ነኝ። አሁን ላይ እንደፈለኩ ማውራት እችላለሁ። የተወሰነ ለቀቅ አድርጎኛል ድምፄን እና በጣም ስሰቃይ ነበር የከረምኩት በዚህ ህመም እና እንደዛ ነው እላችኋለሁ ውዶቼ። ያው እኔ እንኳን ወደ ሀገር የመግባት እቅዱ የለኝም አሁን ላይ። በሁለት ነገር ነው። አንደኛ ትንሽ መስራት አለብኝ፣ የተወሰነ ገንዘብ መያዝ አለብኝ። ለምን ሀገር ላይ ትንሽ ገንዘብ ይዛችሁ ሄዳችሁ በትንሽ ነገር ስራ መጀመር ይቻላል። ይሄንን ጀምሩ ያንን ጀምሩ ይባላል። ግን እዛ ስትገቡ እንደጠበቃችሁት አይደለም። ነገሮች በተቃራኒ ነው የሚጠብቋችሁ። እኔም ማለት ከዚህ በፊት የራሴ ስራ ነበረኝ ኢትዮጵያ ላይ እና ያንን ነገር ነው ዘግቼ ወደ ስደት የመጣሁት። ያንን ደግሞ በምን ምክንያት እንደዘጋሁት ለምን ያንን ስራ ትቼ ወደ ስደት እንደመጣሁኝ በቀጣይ ቪዲዮ እሰራላችኋለሁኝ። እና እኔ ለዛ ነው አሁን ላይ የማልሄደው። ትንሽ ጊዜ እሰራለሁኝ እና ደግሞ ዩቲዩቤንም እዚሁ እያለሁኝ ሞኔታይዝ አድርጌ ገንዘብ መስራት እስከሚጀምር ድረስ አልሄድም። ሞኔታይዝ ካደረኩኝ በኋላ ነው ወደ ሀገሬ እምገባው እና እንደዛ ነው እላችኋለሁ ውዶቼ። ወሬ አላብዛባችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳባችሁን በኮሜንት ላይ አስቀምጡልኝ እና እንደዛ ነው። ቻው። መልካም የስራ ጊዜ ይሁንላችሁ። ወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ